ስንቶቻችንን ቤት ላይ ባለቤቶቻችን የምናግዛቸው? አሁን እዚህ እንደምታዩት እኔና ባለቤቴ እኔ ሽንኩርት እየከተፍኩ ነበረ እና ሽንኩርት እንኳን መክተፍ አልቻልኩም ማለት ነው። ስለዚህ እንግዲህ ሽንኩርት መክተፍ እንዴት እንደሚቻል ታሳየኛለች። እንግዲህ ከዚህ ጋር እንደምታዩት በጣም እነሱ ፈጣን ናቸው። በጣም እየተደነኩ ነበር እንዴት አድርጋ እንደምትከትፈው ማለት ነው። በጣም ደስ በሚል በፍጥነት ነው ከተፈችው። አሁን እዚህ ላይ እንግዲህ የተዘጋጀውን እንትን አስገብታለች። ኦሬዲ እዚህ ደግሞ ስጋ እየከተፍኩ ነው እኔ ማለት ነው። እና ምንድነው ይሄ የሚያሳየው? ሚስቶቻችን ማገዝ እንዳለብን ከነሱ ጋር ጊዜ ማሳለፍ እንዳለብን በእንደዚህ አይነት ሁኔታ ሆነን ጊዜ ማሳለፍ ግድ ነው። በጣም ደስ ይላል ማለት እንደዚህ ሲሆን ድካማቸውን እናውቀዋለን። እንዴት እቃ ማጠብ እንዴት እንደሚያደክም፣ እንዴት ሽንኩርት ማጠብ እንዴት እንደሚያደክም፣ እንደዚሁም ደግሞ እዚህ ኪችን ኤሪያ ላይ ሆኖ ለረጅም ሰዓት መቆም ምን ያክል ወገብ እንደሚያንቀጠቅጥ ካላወቅነው አናስተውለውም ማለት ነው። ስለዚህ ይሄ በጣም ጥሩ ተሞክሮ ነው። እንደዚህ አይነት ሁኔታ አብረን እየሰራን ነው ማለት ነው። እና ህይወት እንደዚህ ካልተጋገዝን በጣም ይከብዳል። ስለዚህ መተጋገዝ እንዳለብን የሚያሳይ ነው ማለት ነው። አሁን እዚህ ጋር እንደምታየው ሽንኩርቱን በጣም ወፍራም አድርጌ ነው እየከተፍኩት ያለው ማለት ነው። ግን አብሬ ከሷ ጋር ተወሰነ ጊዜ ብሰራ ላይክ እንደሷ መክተፍ እችላለሁ ማለት ነው። ልክ እንደሷ ወጥ መስራት ማገዝ እችላለሁ ማለት ነው። አሁን እሷ እንኳን ስራ ብትወጣ እኔ ለልጆች ኩክ አድርጌ መስራት እችላለሁ ማለት ነው። ስለዚህ ከነሱ ጋር መስራት መለማመድ በጣም አስፈላጊ ነው ማለት ነው። አሁን እዚህ ጋር እንደምታዩት ቺክን ነው፣ የዶሮ ስጋ ነው። ይሄን እያጠብኩት ነው ማለት ነው ለማዘጋጀት ማለት ነው። ቅመም ምናምን ለማድረግ ከዛ በኋላ እንደዚህ ይሄንን ቅመም ይሄን ካጠብኩ በኋላ ምንድነው የሚያደርገው? በቅመም ነው የሚለወሰው። ይሄ በቅመም ይለወሳል። መጀመሪያ በደንብ ታጥቡታላችሁ። በደንብ ታጠበ በኋላ ንጹህ ሲሆን በቅመም እንለውሰዋለን ማለት ነው። እዚህ ጋር ሎሚ እናደርጋለን። ሎሚውን ደግሞ በጣም ሞር ሊኩዊድ ውሃው እንዲወጣ እቺ መጭመቂያ አለች። በመጭመቂያዋ ማውጣት ማለት ነው። በእጃችን ከሆነ ብዙም ስኪዩዝ አድርገን ማውጣት ስለማንችል በዚህ ማድረግ እንደገና በውሃ የተወሰነ ጊዜ መዘፍዘፍ ያስፈልጋል ማለት ነው። እና በጣም ደስ ይላል። እንደዚህ እነሱ ጋር እንደዚህ ቁማችሁ ስትሰሩ እነሱ በጣም ደስ የሚላቸው ቢያንስ ድካማቸውን ታውቃላችሁ ማለት ነው። ይሄ ደግሞ እንደምታዩት የእንትን መጥበሻ ነው። ይሄ ቺክን የሚጠብስ ነው። ፍራይዝ ቺክን ምናምን የሚጠብስ ነው። እና የተለያየ እንትኖቹ ሲለያዩ ፍራይዝ ሲሆን ቺክን ሲሆን ታይሙ ይለያያል። 360 ምናምን ዲግሪ ነው የምታደርጉት። 375 አፕቱ 300 ምናምን አካባቢ ነው የሚሆነው እንትኑ ማለት ነው። እና እዚህ ውስጥ ይሄን በደንብ ካጠባችሁ በኋላ እዚህ ውስጥ ቺክኑን ታደርጉታላችሁ ማለት ነው። ከቀመማችሁ በኋላ ማለት ነው። ቺክኑን ቅድም የታጠበው ቺክን እዚህ ላይ ይገባና ይጠበሳል ማለት ነው። እና እንደዚህ ይመስላል። በጣም ደስ የሚል ነው። ውዷ ባለቤቴ ጋር እንግዲህ እየሰራው ነው። ደስ በሚል ሁኔታ ከሷ ጋር ሽርጉድ እያልኩ ነው። እሷ በጣም ደስ ብሏታል። ስለዚህ በጣም በተቀናጀ ሁኔታ ነው አብረን እየሰራ ነው ያለ ነው።
chicken piece 50 ነው የሚወጣው ማለት ነው። አሁን ይሄ ከ30 አይደለም። ይሄ ማሽን ቺክን ለማጥበስ ያገለግለው ቺክን ፍራይስ የተለያዩ ነገሮችን እና እንዳያችሁት ቅድም ያዘጋጀነውን ቺክን እዚህ ውስጥ ከተማል እና እስከ 20 ሚኒት እንጠብቃለን። እስከሚታይ የተጠበሰው የሚያምር የራይዝ ቺክን የምታዩት የራይዝ መጥበሻ ናት። የራይዟ ተዘጋጅቷል። ቺክኑ ደግሞ በዚህ እየተጠበሰ ነው። ደግሞ ስልሱን ጋር ደግሞ እንደምታዩት ደግሞ አለ። ኮሜንት እንፈልጋለን ማለት ነው። እኛ አሁን እየሰራን ያለን ሁሉ ነገር በተልቻ ጠብሰናል። እዚህ ጋር ደግሞ ቺክኑ እዚህ ውስጥ ገብቶ እየተጠበሰ ነው። ከዚህ ጋር ስልሱ አለ እና ይሄንን በአንድ ላይ ኮምባይን አድርጎ የሚሰራ እንግዲህ ካለ እሱን እኛ እንፈልጋለን። እንደዚህ ከፋፍለን ከምንሰራ በአንድ ላይ ቢሰራ ሞር ሰዓት ይቆጥባል፣ እቃም ደግሞ ይቆጥባል።